በየዕለቱ የምንሰማቸው የሞት ዜናዎች አሁን በጣም ከመደጋገማቸው የተነሳ ጆሮአችን ለምዶት እኛም አምነን ተቀብለነው አሁን ላይ ሰው ሞተ ሲባል ያን ያህል መደንገጥ አቁመናል። ትላንትና በዱባይ ከተማ ራሷን አጠፋች ተብላ የሞተችው ወጣት ህልፈት አሁንም ድረስ መላው ኢትዮጵያውያኖችን እያነጋገረ ይገኛል። ነገር ግን ይህች ወጣት ራሷን አጥፍታ ነው ቢባልም ቤተሰቧ የለም ራሷን አጥፍታ አይደለም ተገላ ነው ልጃችን ራሷን አታጠፋም እያሉ አሁንም ድረስ እየጮሁ ይገኛሉ። ታዲያ እውነት እንደሚባለው ወጣቷ ራሷን አጥፍታ ነው ወይንስ ቤተሰቦቿ እንደሚሉት ተገላ ነው የሚለው አሁንም ድረስ የብዙዎች ጥያቄ ሆኗል። እኛም ስለ ወጣቷ ህልፈት ህይወትና ከሞቶ ጀርባ ደግሞ ያሉ አንዳንድ ነገሮችን እያነሳን አብረናችሁ ቆይታ የምናደርግ ይሆናል። በእርግጥ ይቺ ልጅ ከሞተች 4 ቀኗ ተቆጥሮ ዛሬም ድረስ አስከሬኗ ለቤተሰቦቿ አልደረሰም። ቤተሰቦቿ አሁንም የልጃችንን አስከሬን ባካችሁን ላኩልን፣ ልጃችንን ቢያንስ እንቅበር፣ እርማችንን እናውጣ እያሉ እየተማጸኑም ይገኛሉ። በዱባይ ብዙ ሴቶቻችንን እያጣን እንገኛለን። ብዙዎቹ ለመለወጥ ብለው ከሀገር ቢወጡም ዱባይ ከደረሱ ግን የሚገጥማቸው ነገር ሞት እየሆነ አሁን ለምደነው እኛም አምነን መቀበል ጀምረናል። በዱባይ ትላንትና ራሷን አጠፋች ተብሎ ጠዋት ላይ ለቤተሰቧ ተደውሎ የተነገረው ነገር ቤተሰቧ እስካሁን አምኖ መቀበል አቅቶት ልጃችን አልሞተችም፣ ልጃችን ራሷን አታጠፋም ብለው አሁንም ድረስ ቤተሰብ እየጮኸ ይገኛል። እውነት ታዲያ ረዴት ራሷን አጥፍታ ነው ወይንስ ተገላ ነው? እውነት ከልጅቷ ሞት ጀርባ ያለ አንድ ድብቅ ሚስጥር እንዳለ ግልጽ ነው። እነዚህም መረጃዎች በስፋት እየቃኘን አብረናችሁ ቆይታ የምናደርግ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጠየቅን በቆይታችሁም ታዲያ ትኩስ መረጃ 2ን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎችን እንድታገኙ የደውል ምልክቷን በመጫን ትወዳጁን ዘንድ በአክብሮት እየጠየቅን እናንተም በልጅቷ ህልፈት ላይ የተሰማችሁን ሀዘናችሁን በታች በኮመንት መስጫው ስር ግለጹልን እያለን እኛም ወደ መረጃዎቹ አመራን። በድጋሜ መልካም ቆይታም። ጆሮአችሁ ጾሙን አይደር የተባለ ይመስል እለት በእለት የምንሰማቸው የሀዘን ዜናዎች ከቀን ወደ ቀን እየተባበሱ ቀጥለዋል። የምንሰማቸው መስማት እንኳን የማንፈልጋቸው ዜናዎች ከቀን ወደ ቀን በየዕለቱ በየሰዓቱ እንሰማለን። በትላንትናው ዕለት በዱባይ ከተማ ራሷን አጥፍታ ተገኘች የተባለችው ወጣት ህልፈት አሁንም ድረስ መላው ኢትዮጵያውያኖችን እያነጋገረ በእንባ እያራጨ ያለ ጉዳይም ሆኗል። በትላንትናው ዕለት በዱባይ ከተማ ህይወቷ አለፈ ተብሎ ለቤተሰቦቿ ተደውሎ የተነገረው የዚች ልጅ ሞት አሁንም ድረስ ለብዙዎች የእግር እሳት ሆኖባቸዋል። ብዙዎቹ የዘመናት የቤተሰብ የደህንነት ቀንበራቸውን ለማሸነፍ በሚል ወደ ዱባይ ያመራሉ። ዱባይ በሄዱበት ወቅት የዘመናት የቤተሰቦቻቸውን የደህንነት ቀንበር ለመስበር አልመውና ተልመው ስራቸውን ይጀምራሉ። ነገር ግን ዱባይ በገቡበት ወቅት እነሱን የሚጠብቃቸው ነገር ካሰቡትና ካለሙት ውጪ ነው። ለብዙዎች ዱባይ ህይወታቸው እንዲቀየር መንገድ ቢሆንም ለብዙዎች ግን መጥፊያቸውም ሆኗል። ዱባይ ለኢትዮጵያ ሴቶች የእግር እሳት የሆነባቸው፣ ለወላጆች ደግሞ የቁም ሞት የሆነባቸው ሀገርም ሆኗል። ዱባይ የሄዱ ሴቶች አብዛኞቻቸው ወይ ህይወታቸው አልፎ ወይ የሆነ ነገር ተመልሰው ወደ ሀገራቸው ይመጣሉ። አንዳቸውም ተሰክቶላቸው የሚመጡም ካሉ እነሱም በተአምራቱ ሊሆን ይችላል። በትላንትናው ዕለት ከዱባይ ተደውሎ ለቤተሰቦቿ ልጃችሁ ራሷን አጥፍታለች፣ ኑና የልጃችሁን አስከሬን ውሰዱ ብላ ማዳሟ ለቤተሰቦቿ ደወለች። ቤተሰቡ ይህን ሲሰማ ቤቱ በሀዘን ተዋጠም። ቤት ውስጥ ያሉ ቤተሰቦቿ ምን ይወጠናሉ? እናት ለልጇ ያላት ፍቅርና ለልጇ ያላት አክብሮት እጅግ የሚነገር አልነበረም። ልጄ መቼም እንዲህ አታረገኝም፣ የኔን ደስታ እንጂ የኔን ሀዘን አትፈልግም፣ ልጄ እንዲህ ባለ መልኩ ጥላኝ አትሄድም፣ ልጄ ራሷን አጥፍታ አይደለም ተገላ ነው እያሉ እናት አሁንም ይጮኻሉ። 21 ዓመት ያልተኖረ ልጅነት ሮጣ ያልጠገበችው ረዴት ከርታታዋ ስደተኛ ቤተሰቧ አሁን በሀዘን ውስጥ ተውጦ የልጇን አስከሬን እየጠበቀች የምትገኝ እናት ዛሬም በእንባ እያነባች ትገኛለች። ቤተሰቧ በየቀኑ የእሷን ድምፅ ለመስማት ይናፍቃል። ነገር ግን የረዴት ድምፅ ለዘላለም ወደማይሰማበት ወደማይቀርለት ዓለም ረዴት አሸለበችም። ረዱ ትባላለች። የተወለደችው በአዲስ አበባ ኮተቤ አቋራጭ ነው። በአካውንቲንግ ተመርቃ ብዙም ሳትቆይ ለስራ ወደ ዱባይ ሄደች። 4 ወራትን ካሳለፈች በኋላም ከ4 ቀን በፊት ምሽት ላይ ደውላ ለእናቷ በሰላም እናውርታት እንደዚህ ቀደሙ ደናዳሪ ተባብለው ከእናቷ ጋር የነበራት ምልልስ በዚህ ተጠናቀቀ። እናቷም በእንባ ቻው ተብሎ ኢሞ ተዘጋም። ማለዳ ግን ለእናትና ለቤተሰቧ አስደንጋጭ ነገር ከዱባይ ሻራ ከተማ ተሰማ። ማዳም ደውላ ልጅሽ ራሷን አጥፍታለች የሚል
ለእናት የተነገራት የልጇ የአሟሟት ነገር ነው። ልጇ ሞታለች፣ አሁን የለችም። ነገር ግን እናት ዛሬም እያነባች የልጄን አስክሬን እያለች ትገኛለች። ፍን ቤቱ በሀዘን ውስጥ ገባ። 4 ቀናትን አስቆጠረን። አስከሬኗ እንኳን የሚሰጠን አተን፣ አሟሟቷ እንዲህ ነው የሚለን አተን በሰቀቀን እንገኛለን። እባካችሁን ዱባይ ያላችሁ የኢትዮጵያ ኮሚኒቲ ኤምባሲ ልጃችንን እንኳን በአግባቡ አፈር እንድናልብስ እርማችንን እንድናወጣ የልጃችንን አስከሬን ወደ ኢትዮጵያ ላኩልን እያሉ ዛሬም ቤተሰቦቿ እየተማጸኑ ይገኛሉ። ነገር ግን ረድኤት ላትመለስ ወደማይቀርለት ዓለም አሸልባለችም። ረድኤት ለበርካታ ወራት በዱባይ ከተማ ከሰራች በኋላ በትላንትናው ዕለት የእልፈቷ መሰማቱ ነገር ለቤተሰቧም ለመላው የኢትዮጵያ ሕዝብ ለሴቶችም ይከባድ ሀዘን ሆኗል። በዱባይ የሚገኙ ሴቶች ህይወታቸውን ለመቀየር የዘመናት የቤተሰብ የድህነት ቀንበራቸውን ለመስበር በሚል አስበው ከሀገራቸው ይሰደዳሉ። ነገር ግን ዱባይ በገቡበት ወቅት የሚጠብቃቸው ነገር እነሱ አልመውና ተልመው የወጡት ሳይሆን ከጠበቁት ውጪ የሆነ ለህይወታቸው ከባድ፣ ለህይወታቸው አስጊ የሆነ ነገር ይገጥማቸዋል። በርካቶች በዱባይ ለረጅም ዓመታት ይሰራሉ። ነገር ግን ተሳክቶላቸው የሚመለሱት ጥቂቶቹ ናቸው። በርካቶች ህይወታቸውም አልፎ ሲመለሱ ተመልክተናል። ግን የረድኤት እጅግ ያሳዝናል። እስካሁን ቤተሰቧ እንኳን አስከሬኑን አፈር ማልበስ አልቻለም። እናት አሁን የረድኤት አስከሬን ዛሬም ለቤተሰቧ አልተላከም። እዛው በዱባይ ከተማ እንደሚገኝ አሁን ላይ የወጡ አንዳንድ መረጃዎች ያሳያሉ። ለበርካታ ሴቶች ይህ የዱባይ ስደት ከባድ ቢሆንም በርካቶች ደግሞ የሀገራቸው የስራ አጥነት ነገር አስመርሯቸው ወደ ዱባይ ለስራ የሚሰደዳሉ። ዱባይ ሄደው እየሰሩ በርካታ ዓመታትን አሳልፈው ቀናቸው ደርሶ ወደ ኢትዮጵያ በእድል የሚመለሱም ካሉ እነሱ በተአምራቱ ነው ይላሉ ብዙዎችም። ነገር ግን ሳይመለሱላቸው የቀሩ ብዙ ቤተሰቦች አሉ፣ ልጆቻቸውን በዛው ሸኝተው በዛው የቀሩ። ታዲያ ዱባይ ለብዙዎች የመለወጫ ቦታ ቢሆንም ለብዙዎች ግን የዘላለም ሞት የሚገኝበት ቦታም ሆኗል። እንግዲህ ውድ ተመልካቾቻችን ረድኤት ገና ሮጣ ያልጠገበች የ21 ዓመት ወጣት ነበረች። ነገር ግን ሞት ቀደማት። ሞት ለሁላችንም የማይቀር ነገር ነው። ጊዜው ሲደርስ ሁላችንም የምንሄድ ቢሆንም ነገር ግን እንዲህ በቸኮለ እንዲህ ባልታሰበበት ጊዜ ሲሆን እጅግ ያማል ይላሉ ብዙዎችም። ረድኤት ገና የ21 ዓመት ወጣት ናት። ብዙ ይጠበቅባት ነበረ። ወልዳ ወግ ማዕረግ ለቤተሰቦቿ ታሳያለች ተብሎ ሲጠበቅ እሷ ሞት ቀደማት። በቃ ዛሬ ረድኤት የለችም። የረድኤት ህይወት አበቃ። ቤተሰቧም በልጃቸው ስቃይ እየተሰቃዩ ለዘመናት ሊኖሩ ተገደዱ። ከዚህ ጋር በተያያዘ እኛም አንዳንድ ጥቆማዎችን ሰጥተን እንለፍ። ብዙ የሀገራችን ሴት እህቶቻችን ወደ ዱባይ ለስራ በሚል ያመራሉ። ነገር ግን እዛ ሄደው የሚገጥማቸው መከራና ስቃይ ለነሱ የማይገባቸው ነው። ቢቻል ብዙዎቻችሁ በዱባይ ያላችሁ ከዚህ በኋላ ልትሄዱ የሚያሰባችሁ ተጠንቀቁ። እባካችሁን ለቤተሰቦቻችሁ ታስፈልጋላችሁና ራሳችሁን ጠብቁ የሚል መልእክት ከወዲሁ ለማጋራት እንወዳለን። እንዲሁም በኢትዮጵያ ኤምባሲ ውስጥ የምትሰሩ ኢትዮጵያውያን የረድኤትን አስከሬን ብትችሉ ተባብራችሁ ያላችሁን አቅም አውጥታችሁ ለቤተሰቧ አስከሬኑን ልካችሁ ቤተሰቧ ቢያንስ እርሙን እንዲያወጣ የልጁን አስከሬን አፈር እንዲያለብስ እንድታደርጉ ትብብራችሁን ቤተሰቧም መላው ኢትዮጵያ ሕዝብ ይጠይቃችኋል። ይህን ነገር ስታደርጉ ለአንድ እህታችሁ ያደረጋችሁ ትልቅ ውለታ ሆኖ ይቆጠርላችኋል። እባካችሁን በዱባይ ኤምባሲ የምትሰሩ ኢትዮጵያውያን የረድኤትን አስከሬን ለወላጆቿ ለቤተሰቦቿ ላኩላቸው። ቤተሰቦቿ ዛሬም የልጃቸውን አስከሬን በናፍቆት እየጠበቁ ይገኛሉ። እንግዲህ ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እንዲህ አይነት ወቅታዊ፣ አዝናኝ፣ አስተማሪ የሆኑ ቪዲዮዎችን እንድታገኙ ይህን ቻናል ሰብስክራይብ ማድረግ እንዳትዘነጉ እያልን ቀጣይ በሌላ መሰናዶ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ቆይታ